ነው። ዛሬ ላይ በትንሹ ተንቀሳቀሱ፣ በትንሹ ካሜራ ልመዱ፣ በትንሹ መናገር ልመዱ። የእውነት እኔ በጣም ፈሪ ነኝ። አሁን ተሽያለሁ፣ እግዚአብሔር ይመስገን። እና ሰላም እንዴት ናችሁ? እኔ አብስራ ነኝ። በድጋሚ መጥቻለሁ። ዛሬ የመጣሁት አንዳንድ ነገር ለማለት ነው። እሱ ምንድነው አዲስ ጀማሪ እንደመሆኔ እና ሌላ አዲስ ጀማሪዎች ገና ያልጀመራችሁ ልትጀምሩ ያሰባችሁ መጀመር የምትፈልጉ ብዙ ታሌንት እያላችሁ ቤት ውስጥ የተቀመጣችሁ ሰው ምን ይለኛል ብላችሁ በቃ ምንም አይነት ነገር ያልሰራችሁ ወጥታችሁ እንደዚህ ሚዲያ ላይ መንቀሳቀስ ያልቻላችሁ በተለያየ ምክንያታችሁ ብዙ ሊሆን ይችላል። ግን ምክንያታችሁ ሰው ከሆነ ሰው ፈርታችሁ ከሆነ ሰው ምን ይለኛልን የሚል ከሆነ ሰው ምን ይለኛልን ትታችሁ ወጥታችሁ ታሌንታችሁን አሳዩ እና ዛሬ ላይ እኔ ይህን ቪዲዮ ስቀርጽ 96 ሰብስክራይብ ብቻ ነው ያለኝ እና አበረታቱኝ፣ ሰብስክራይብ አድርጉ በዚህ አጋጣሚ እና ነገ ጠዋት ላይ የተሻለ ቦታ እንደምደርስ እርግጠኛ ነኝ። የተሻለ ቦታ ላይ ደግሞ እደርሳለሁ። በቃ እዚህ ማለት አይመችም። እዚህ አገር ሆናችሁ ሰው ሀገር ሆናችሁ አይመችም የትኛውም ነገር ማለት ነው። ቪዲዮ በስትክክል ቀርጻችሁ ለመልቀቅ ኤዲት ለማድረግ ብዙ ችግር አለ። ሰዓት አይኖረንም ምናምን ነገር ማለት ነው። ግን እንደዚህ ሰዓታችንን አጣበንም ሆነ የተለያዩ ነገር ካለን የምንችላትን ነገር በየትኛውም ዘርፍ ይሁን በየትኛውም ነገር ይሁን የምንችለውን ነገር ወተን አሳይተን መለወጥ እንችላለን ለማለት ነው እና በወር የዚህ የምንሰራበትን የተለያየ ሀገር ያለንም በወር የምንሰራውን አህል ብቻ መጠበቅ የለብንም ለማለት ነው ዛሬ የመጣሁት ማለት ነው። ምክንያቱም በተለያየ በኩል ቢዝነስ ማግኘት እንችላለን፣ ቢዝነስ መስራት እንችላለን ማለት ነው። እሱም ደግሞ ሰው ምን ይለኛልን ብላችሁ ጥላችሁ ከወጣችሁ ትሰራላችሁ። ከዚህ ሀገር ካላችሁበት ሀገር ከስደት ወጥታችሁ ሀገራችሁ ላይ ደግሞ በተለየ መልኩ ደስ በሚል ነገር በሰዓት ወጥታችሁ ቪዲዮ ሰርታችሁ ኤዲት አድርጋችሁ ምናምን በሰዓት በቃ ለህዝቡ እንድታቀርቡ ምናምን ነገር ከዚህ ሀገር ሄዳችሁ ወደ ኢትዮጵያ ላይ መስራት ትችላላችሁ ማለት ነው። ዛሬ ላይ በትንሹ ተንቀሳቀሱ፣ በትንሹ ካሜራ ልመዱ፣ በትንሹ መናገር ልመዱ። የእውነት እኔ በጣም ፈሪ ነኝ። አሁን ተሽያለሁ፣ እግዚአብሔር ይመስገን። እና ልመዱ በቃ ያላችሁን ነገር ማለት ነው። በቃ ያልሰራችሁት ነገር ካለ የተለያየ ነገር በመስራት እንዲሁም ደግሞ በቃ አዳዲስ ነገር በማሳየት ወታችሁ ታለንታችሁን አሳዩ እላለሁ። ማሮቼ ወዳችኋለሁ። ይሄን ቤት ሰብስክራይብ ማድረግ እንዳይረሳ። ይሄን ብቻ ለማለት ነው የመጣሁት ባይ